ብሌን ጠፍታለች። ከጠፋችበትም እንግዲህ ዳጊ ለመፈለግ እንዲሁም ደግሞ ሰላም ራሱ ከዛ ቤት ወጥታ የት ገባች ለማለት እንግዲህ ተዘጋጅታ ትገኛለች። ሰላም በመጀመሪያ ደረጃ እንግዲህ አንቺ ሌባ ነሽ፣ ምንድን ነው እጅ ከፍንጅ ያዝኩሽ፣ አንድ ጊዜ ሳይሆን ሁለቴ አይቼሻለሁ። ስለዚህ ከኔ ጋር ያለሽ ግንኙነት እንዲሁም ደግሞ የምታደርጋቸው በዙሪያ ያለው ለመስረቅ የምታደርገው ጥረት ምንድን ነው ይህ ሁሉ የሚከሰተው እና ምን ልትሰርቂ ነው በማለት እንግዲህ አፋጣትም ነበረ። ብሌን በወቅቱ እኔ ሌባ አይደለሁም እባክሽ እትዬ የሆነ ነገር ልነግርሽ ነው ተረጅኝ ብትላት ልትሰማት አልቻለችም። ምንም አይነት እንቅስቃሴም ሆነ የእሷን የማዳመጥ ፍላጎትም ሆነ ምንም ነገር ሀሳብ የላትም ነበረ በወቅቱ። ስለዚህ ብሌን ያላት አማራጭ ምንድን ነው እንግዲህ ዝም ብላ ከዛ ቤት መውጣት ነው። ከወጣችም በኋላ ወደ እናቷ ቤት ሄዳ ይቅርታ አድርግልኝ እናቴ ስምሽን አጠፋሁት በማለት እንግዲህ እናቷ ጋር ቁጭ ብላ በርከክ ብላ ያው አንዳንድ ነገሮችን ስጠይቃን ነበረ። እንግዲህ ዳግም ተናዶ ዛሬ እናቴ እንደሆነች እነግራታለሁ ምናምን እያለ ሲሄድ ግን እዛ ሄዶ ያጠበቀው ነገር ነው ያገኘ ማለት ነው። ምክንያቱም አጭሪት ቃል ቀድሞ ነው እንግዲህ የተገኘችው። የቀደመችውም ነገር እንግዲህ እንዴት ነው እሱ በቃ ነገሮች እንዳያስተካክል አድርጋ ነው የቀደመችው ማለት ይቻላል። ምክንያቱም ነገሮች እንዳላበላሽታቸው ነው እንግዲህ የተገኙት። እሱም እንግዲህ የሆነበት ምክንያት አንደኛው ያው ያንዳንዱ ነገሮች እንዲወሳሰቡ አድርጋ ነው የነገረችው ለበኃይሉ ሳሚ ሚስጥሩ እንደነገራት ሰላም እንዲሁም ደግሞ ያች ልጅ እዛ ቤት የመጣችበትን ምክንያት እንደገና ደግሞ ሳሚ ከባኃይሉ ጋር ጠላት እንዲሆን እስር ቤት የሚያሳሰረው እሱ እንደሆነ ተነግረውና ከዛ በኃይሉ ደግሞ ሳሚን ለመጉዳት ይሄዳል ማለት ነው። ስለዚህ አሁን ሳሚ ብቻውን ነው ሲጀመር ማለት ነው። አሁን የመጣበት ጋርድ ከአቅሙ በላይ ነው። ሳሚ እንግዲህ ይህንን ጋርድ ማሸነፍ አይችልም። በእርግጥም እንግዲህ ከኋላ ነው ያጠቃው ብዬ አስባለሁ እንጂ ሳሚ አሁን በነገራችን ላይ ፊት ለፊት መጥቶ ቢሆን ይሄ ጋርድ በእርግጠኝነት አይሸነፍለትም፣ አይጠቃለትም ብዬ አስባለሁ። ግን በኃይሉ አውቆ እኔ አንተ በቃ እናወራለን ምናምን አንተ አይደለም ምናምን ብሎ ብዙ ነገር ለማድረግ ሞክሯል። ግን ደግሞ በቃ አልገደለውም። በህይወት እንዲቆይ ይፈልጋለሁ በቃ ያስፈልገኛል ብሎ ነው ጥሎት ሄደው። ግን ደግሞ በጭራሽ አሁን ሳሚን አያምነውም ብዬ አስባለሁ። ምክንያቱም አሁን አዲስ የራሱን ሰው አምጥቷል። ልክ እንደ ሳሚ ወጠምሻ የሆነ ነው። ነገር ግን ይሄ ጋርዶ በጣም ያስፈራል። አሁን እንግዲህ ቃልን የፈለግካትን ነገር አድርጋት፣ ከፈለክ ግደላት፣ ከፈለክ ምን አድርጋት ተብሎ ታዟል። በዚህም እንግዲህ ምን ሊያደርግ ይችላል? ስለዚህ አሁን ያለው ነገር እንዴት ነው? ሳሚ አሁን ራሱን ስቶ ከወደቀ በኋላ በእርግጠኝነት ማንም ሊያግዘው አይችልም ብዬ አስባለሁ። ራሱ እንደምንም ተነስቶ ከዛ መሬት ላይ ተንፏቆ ካልሄደ በስተቀር እንዲህ መንቀሳቀስ የሚችል ሁላ አይመስለኝም። ብቻ ግን የሳሚ ነገር አሁን አሳሳቢ ነው። ሰላምም እንግዲህ ተጸጽታለች ማለት ነው እዛ ቤት ስላባረረቻት በነገሮቹ እያንዳንዷ ነገር እሺ ብላ እንግዲህ አስወጥታታለች ማለት ነው። ከዛ እንግዲህ ምን ሊፈጠር ይችላል ብቻ ብዙ ነገር ይከሰታል ብዬ አስባለሁ። ከዛ በተጨማሪ እንግዲህ ሌሎችም አንዳንድ ነገሮች አሉ። እነሱን ለማስተካከል እየሞከረች ነው ያለችው። እንግዲህ ዳጊም ወደ እናቱ ቤት ሲሄድ እኔ ልጅሽ ነኝ ብሎ ሊነግራት ነበር ለትንሽ። በነገራችን ላይ እኔ እኮ የጠፋው ልጅሽ ብሎ ነው እንግዲህ ካፉ ቀጥ አድርጎ እየያዘው። ምክንያቱም በጣም እየጮችበት ነበረ፣ እድልም እየሰጠችው አልነበረም። በተለይ ደግሞ ከብሌን ጋር ባለው የፍቅር ግንኙነት ተበሳጭታለች። ለካ እዚህ ስትመጣ ጥሩ ሰው መስላኝ ነበር፣ አንተ ግን ብሌንን ፈልገን የምትመጣው እንጂ እሷን ለማዋረድ ምናምን ነው እንጂ የመጣው ለጥሩ ነገር አልነበረም ብላ በጣም ወረደችበት። ዳጊም ቅስሙ ተሰብሮ ነው እንግዲህ እዛ ቤት የተመለሰው። እኔ እንደዛ ትለኛለች ብሎ ሲጀምር አልጠበቀም ማለት ነው። በጭራሽ አላሰበም ይሄን ነገር ታደርጋለች በማለት። ከዛ በቃ ሳይነግራት ያው የያዘውን እቃ ራሱ በቁሙ ነው እንግዲህ ዝርግፍ አድርጎት የተመለሰው ማለት ይቻላል። ከተመለሰም በኋላ እንግዲህ መጀመሪያ ብሌን ማግኘት አለብኝ፣ ግን ያችን ቃልን ሄጄ ማፋጠጥ አለብኝ ይላል። እና ደግሞ እርግጠኛም ነበረ ቃል ይህንን ነገር እንዳደረገች ከዛ እሷ እንዳጣላቻቸው ራሱ እርግጠኛ ነበረ ማለት ነው። ወዲያውኑ ሄድና ቃልን ነው ንቅ ያደረጋት። ለምንድን ነው የምታጣያቸው እናትና ልጅ? የኔ ያልበቃ ብሮሽ እያለ እንግዲህ አንቆ ሊገላት ነበረ። ይገባታል ብዬ አስባለሁ። እንግዲህ ይህች ቃልማ በጣም ነው እንግዲህ የጠገበችው። በእርግጥ አሁን ከሁሉም ሰው ጋር አጣልታ ጎዳና ላይ ወድቃ ምናምን ማደሪያ የላት፣ የሚያስጠጋት ሰው የለም፣ አሳዳጊ የለ፣ ትክክለኛ እናቷ ራሱ አታውቃት። ሰው እንደዛ ነው እንድትሆን የፈለገችው። ግን ፈጣሪ ሲረዳት እንግዲህ ሁል ጊዜ ብሌን ምን ታደርጋለች? ሁል ጊዜ ስትጣላ ከእናቷም ሆነ ከማንም ጋር የምትሄደው ነገር ደስ የሚለው ቤተክርስቲያን ነው። እዛ ሄዳ ጸሎት ታደርጋለች። ጸሎት ካደረገችም በኋላ እንግዲህ ያው ትመለሳለች፣ ቁጭ ትላለች ማለት ነው። በዚህ ቅጽበት ይኸው ቀን ለኃይሉ ደውላ ስለነበረ ደብዳቤ ጥፋ ልትሰጣት ስትል እጅ ከፍንጅ ያስኳት ትላታለች።
ከዛ የት ናት ይላል እየፈለጓት ነው ስትለው ምንድን ነው ያለ እነሱ ቀድመው ሳይደርሱባት እኔ ልድረስና በቃ እዚች ምድር ላይ ላስወግዳት ነው ያለ። እንዴ በኃይሉ ግን እንዴት ቢጨክን ነው አሁን የእህቱ ልጅ እንደዚህ ማስወገድ የፈለገው ገና ለሀብት ብሎ። ስለዚህ ያለው አማራጫው ምንድን ነው? ዳጊም ሳሚም እናቷም ቀድሞ ሳያገኟት ማንም ሰው ሳያገኛት እንዲያስወግዳት ነው የፈለገ ማለት ነው። ነገር ግን አሁን ለብሌን ማን ይደርስላታል? በእርግጥ ገኒ እና ብሌን ያሉበት አካባቢ እንዲሁም ደግሞ ያ ጋርዱ ሲራመድበት የነበረው አካባቢ በጣም ቅርብ ነው ለገኒ ብዬ አስባለሁ። ገኒ ግን ምንም አላስተዋለችውም። ወደኋላ እንኳን ዞር ብላ አላየችውም። በጣም ተክዛ ነበረ ልጅ የት ገባች ምናምን እያለ የመንገዱን እየተፈላለገች እየሄደች ነበር። ግን በዚህ ቅጽበት ማየት ነበረባት ዞር ብላ ብዬ አስባለሁ። እንግዲህ ነገር ግን አላያትም። ስለዚህ ያለው አማራጭ ምንድን ነው? አሁን ማንም ሰው ሳየው እፍና አድርገው ያው ማገት ነው መውሰድ ነው የፈለገው። ግን ሳሚ ይህን ነገር ያውቃል። ከዛ ማን ነው የሚያድናት? ሳሚ ነው ቶሎ የሚደርስላት ወይስ ገኒ ወይስ ደግሞ ዳጊና ሰላም ይደርሳሉ? እኔ ግን ማለት ነው ብሌንን ሊያስጥላት የሚችለው ብዬ የማስበው ሳሚ ነው። ምክንያቱም ሳሚ እዛ አካባቢ ራሱን ስቶ ወድቋል። ስለዚህ ራሱን ስቶ ከወደቀ በኋላ እንደምንም ተነስቶ ምን አድርገው ነው ምናምን እያለ እየፎከረ በእርግጠኝነት ያው መንገዱን ለመፈለግ ሲሄድ እንደ አጋጣሚ ሆኖ ብሌንን ደግሞ ሊደበድባት ሊያጠቃት እንደሞከረ ምናምን ካየ ሄዶ ያግዛታል ብዬ አስባለሁ። እንደኔ ነው ግን የኔ ሀሳብ ነው። ያግዛታል ብዬ አስባለሁ። ምክንያቱም ዳጊና ሰላም ገና አልደረሱም። ገኒም ብትሆን ምናልባት ታየው ይሆናል። ስለዚህ ሳሚ ብሌንን ያስጥላታል ወይስ ገኒ ከሶስታቸው ከአራታቸው ማን ሊያስጥላት ይችላል? ወይስ ደግሞ ሁላቸውም ሳያዩት ይሄ አጋቹ ወስዶ ያግታትና የፈለጋትን ነገር ያደርጋል? ወይስ ደግሞ እንደው ይሄ አጋች ራርቶ አዝኖላት ይተዋታል? ምን ሀሳብ አላችሁ? እንደኔ ወይስ ሳሚን የሚደርሰው ወይ ደግሞ ገኒ ናት ተብሎ የምትደርስ ብዬ አስባለሁ። ነገር ግን እስኪ እናያለን ማለት ነው። ያለ ዘራ ሰው ማምለጥ አለባት እንደምንም ብላ። ካላመለጠች ግን በጣም ከባድ ነው የሚሆነው። ያው እንደፈለጋት አድርጋ ስለተባለ እንደገና ደግሞ አሁን ሲጀመር ማንንም ልጠረጥር አችልም። ወይስ ቃል ናት ብላ ትጠረጥር ይሆን? እንደገና ደግሞ ለበኃይሉ ነግረ ይሆን እንዲህ ይህንን ደብዳቤ እንደጻፍኩላት ብላ ካሰበች በኃይሉ እንዳሳገታት እና ይህን ሰውዬ እንደላከባት ይገባታል ብዬ አስባለሁ። ግን ደብዳቤውን ደግሞ ታነባዋለች ብላ አልጠበቀችም። የግል ምስጢሬ ነው ባክሽ ብላ በትለማመጣት ራሱ ለቃል እሺ አላነበውም በማለት ያው በኪሷ ነበር ያዘችው ከሰላም ፊት ለፊት ስለሆነች። ከዛ ግን ወጣ ስትልላት ወዲያውኑ ቀበል አድርጋ ታነብና በጭቅጭቅ ታደርገዋለች ማለት ነው። ስለዚህ ቡጭቅጭቅ ካደረገችው በኋላ አሁን አንብበዋለች። ስለዚህ እንደው ምናልባት ሰላም ያን ከቆሻሻ የጣለችውን ወረቀት አንስታ ገጣጥማ ምናምን ብታነበው በጣም አሪፍ ነበረ። ነገር ግን እንደዛ የምታደርግ ከሆነ አሪፍ ነበር። ካላየችው ደግሞ በጣም ከባድ ይሆናል ብዬ አስባለሁ። ስለዚህ የብሌን መጨረሻ ምንድን ነው? እናቷስ ታገኛታለች። ሰላምም እንግዲህ ጸጽቷታል እንደዛ አድርጋ ስላስወጣቻት ማለት ነው። ያው በቀጣይ ቪዲዮ የምናይ ሆነ። መልካም ጊዜ ይሆንላችሁ። እንግዲህ ማን ያድናታል ነው አሁን ጥያቄው።